ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ነው ስራ አፍያ ሁሉም ጋር አሪፍ ነው ወይ? አልሐምዱሊላህ እኔ ጋር ሁሉም አሪፍ ነው አልሐምዱሊላህ። እና ጀዛኩም አላህ ኸይር በጣም ነው ማመሰግናችሁ። 300 ሰብስክራይብ ገብታችሁኛል። ሹክራን ጀዛችሁን አላህ ይክፈላችሁ። ጉዞ ወደ 1000 እላችኋለሁ ሀባይቢ አበረታቱኝ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እስኪ አሚር ያለበትን ዛሬ አብረን እኔ ጋሽ አሚር ምንድነው እንደዚህ የዘነጥከው? እባክህ የልትሄድ ነው ልጅቷ ጋር ማናት? ወይ ማናት ልጅቷ? የልትሄድ ነው አሚር? ልጅቷ ማናት? አትሄድም? አይገርምም? ወይ ልጅቷ ቆንጆ ነው? ቆይ አንቺ እንዴ ሱመያ ምን ቸገረሽ አንቺ? ስለማማራ አትሄድም አሚር አትሄድም። ታውቃለህ የማናት? ቆይ ልጅቷ ጥሩ ልጅ ነች። ምን አሳውቀት? ከሱመያ የበለጠ ጥሩ ናት አሚርዬ። አንቺ ዘንጣሉ ነትም ትጎዳለች። እውነትም ብለሃል ትጎዳለች ልጅቷ። አንቺ ደግሞ የሰው ሰው የታውቀሽ ነው መጥፎ ናት የምትይው። በዚህ ሰዓት ላይ ማለት መጥፎ ነው። አንተ ለማንኛውም ሰው በዚህ ሰዓት ለአንተ መጥፎ ነው አሚር። ለአንቺ እኮ ምን እናዋራል? አሁን በዚህ ሰዓት አንተ የት ነው የምትሄደው? ደግሞ እየታውቃሃት ነው? የት ተገናኝታችሁ ነው? መቼ ተገናኝታችሁ ነው? ልጅቷ ምን አይነት ናት? ምንድን ናት? እንደ አሚር ምን ሆነ ነው? ሰርፕራይዝ! ኧረ አንተ ሰርፕራይዝ አትፈልግም? ተው እንደ ልጅቷን ጨጓራዋን አቃጠልኩ። አንተ ሰውዬ ያኔ አሞህም አብራ ተሰቃይታ አሁን ድነህም ከመቼው ዘንጦ መውጣት ጀመርክ። ምን ሆናል? አሁን ደግሞ በዚህ እንጨቃጨቅ አሚር። ልጅቷ እንትን የምትል ልጅ አይደለችም። ብትጎዳ በምን ታውቃለህ? ምን አይነት ሰው እንደሆነች በምን ታውቃለህ? እንዴ ምን ሆነች? ምንድን ነው? ቆይ ጥሩ ልጅ ነች። ማነች? አውቃ ቢሆንስ እንደዚህ የምታደርገው? አንተ እንደተጎዳ ስላወቀች ያው አሁን ላይ ያው ሰው ያስፈልጋል። ታውቂው እንደ አንተ አጠገብ ሱመያ አለች አይደል? እንደ አንተ አሚር ወይ አሁን ተረጋጉና ሱመያ አንቺ አሁን ቅድሚያ ራስሽን አረጋጊ በይ። ራስሽን አረጋግተሽ ከዛ በኋላ ልጁን አረጋጊ። አሁን መጠየቅም ካለብሽ እኮ ቀስ ብለሽ ነው። ማናት? ምንድናት? ምናምን ብለሽ ሳይሆን ቀስ ብለሽ ልትጎዳህም ትችላለች። የት ነው የምትሄደው? ማናት? የት ነው ያወቅካት? መች ነው ያወቅካት ብለሽ ጠይቂው። ኧረ እኔ ምን አግብቶኝ? አንቺ ነሽ ባለ መብት ጠይቂው። እኔስ ምን መብት አለኝ? ሲፈጠር መብት የለኝም። መብት ሳይኖርሽ ነው እንዴ የምትናደጂው? እሺ አሚርዬ አሁን ወደ ሱመያን እያበሳጫሃት ነው። ተረጋጊ። እኔ አንቺ የምትበሳጭ ከሆነ ምን አገባኝ? ምን አገባኝ? ይሄድ እንደው ለምን ያለሽ ሱመያ እንዳትበሳጭ። አንተ አታበሳጫት በእናትህ ጓደኛዬ። ተወኝ እንደ ሂድ በቃ። ሜዳ የምትፈልገው ሂድ አሚሪ። ቆይ አሁን ንገራ በትክክል ማናት? ምንድናት? ወዴት ነው የምትሄደው? አስረዳታ። እሷ እኮ ለአንተ ከማሰብ ነው እኮ ድጋሚ እንዳትጎዳ ነው። ገባህ አይደለ? አሁንም ሰው አምነህ ከዚህ በፊት ያሳለፍከውን ነገር ታውቃለህ አይደለ? አሁን المعجون وفرشة أورال بالكهربائية برأسها الدائري اللي يزيل حتى 100% من الجير وودع التسوس. አሁንም ደግሞ ሰው አምነህ ሌላ ነገር እንዳትሆን፣ ድጋሚ እንዳትሰበር፣ ድጋሚ እንዳትጎዳ ነው እሷ እየጠበቀችህ ያለችው። ስለዚህ አንተ ደግሞ አሁን ቸኮልክ። ለነገሮች መቸኮል የለብህም። ቀስ ብለህ ደግሞ ካላችሁ ቅርበት የተነሳ እያንዳንዷን የምታደርጋትን ነገር ከእሷ ጋር ብትመካከር። ከልጅቷ ጋር ምንም ነገር የጀመርኩት ነገር የለም። እንትን ያልነው ነገር የለም ምንም። እኔ ደግሞ ከዚህ በኋላም ደግሞ ሱመያ ሳታውቅ ሱመያ ሳትፈቅድ ከማንም ሰው ጋር የመሆን እንትን የለኝም። ለምን ዘንጠህ ተነሳ ታዲያ ሳታማክራት? እኔ ልጅቷን አምጥቻት ከወደድሻት ነው። አልፈልግም፣ አልወዳትም። እንዲሁ ራሱ መሆንም ያለበት እነሱ ነው። ተመካክራችሁ ሀሳቧን ጠይቀህ ሳታያት ምን ሳታያት ነው? በቃ አንተ መጀመሪያ እናትክን ሳታይ መጀመሪያ እናትክን ማየት አለብህ አሚር። አሁን እንደዚህ ውስጥ ከዚህ ህይወት ውስጥ እንደገና ለእኔ ሴት አስተዋውቀኝ እንደገና ሌላ መጀመሪያ እናትክን ወደ ቤተሰቦችህ ሂድ፣ ወደ ራስ ተመለስ። ቤት እከራያለሁ ራሴ መቻል እፈልጋለሁ ብላ ራስህን ቻል። ከዛ ስራ ያዝ። እኔ እኮ ከማግባት ችግር የለብኝም፣ ግን መጀመሪያ ወደ ራስህ ተመለስ። እንደ እውነት ነው የሚቀድመው ማስቀደም አለብን። ምን አገባሽ? እንዴት ሱፍ ልበስ እንደው ቅናት ነገር እየሞካከረች ነው። አንቺ ደግሞ ከምን ጋር ነው የምታጋጭው? ቅናት ነካ ነካ። ካልፈለግሽ ይቀራለን። ያልሄድም እሷ ጋር አንተ ደግሞ አትቸኩል።